ቆየሁኝ። ደግሞ ሂጅ የምጨራርሰው ነገር አለ። ልሂድና ልጨራርስ። ጥሩ በቃ እንደ እናት ማስፈልግሽ ቦታዎች ሁሉ ነው ያለውኝ። ከጎንሽ ነኝ። አደራ ንገሪኝ እሺ? እሺ ትጊ። እሺ አመሰግናለሁ። እሺ ቻው። እሺ ቻው። ወይ ሮማን ልጆቹ ወዴት ገቡ? ሊዱ ቅድም ነው የወጣችው። ፍቅር ደግሞ ከእርሶ ጋር እንደወጣች ናት፣ አልተመለሰችም። እሱንም አውቃለሁ። እኔ ግን የገረመኝ የቤሪ ያለመኖር ነው። የእሷ እኔንም ገርሞኛል። ግን ቅድም ከዴቭ ጋር ተጨቃጭቀው ነበር። ምናልባት በዛ ምክንያት ይሆናል የወጣችው። አይ አይመስለኝም። አሁን ቤሪ ናት በዴቭ ንግግር ተናዳ የምትሄደው። ስትመጣ ስናመናጭቃት ስንሰድባት አላይሽም? ቀጥ ብላ ስትገባ እሷ ማለት እንኮል ነው የመጣችው። ይኸውልሽ አንቺም አሹም ተጠንቅቋት፣ ብዙ ፊት እንዳሰጧት እሺ? እሺ ትዬ፣ ላሹም እነግረዋለሁ። በቃ ጥሩ። ቤቱን ሞቅ ሞቅ አርጊ። ቡና ማፊ። እነ ቤዛ እየመጡ ነው። እነ ቤዛ? አዎ ቤዛ እኮ በጠና ታማለች፣ ጎዳና ሞታለች። አይ ስታሳዝን። እረፊ ታይ ስትባል አልሰማ ብላ ይኸው አወዳደቀው አላማረም። ምን ነው ደግሞ ቆዩ። እስቲ ስልኬን አቀብኝና ልደውልላቸው። እሺ ትዬ። ቆይ እዚህ ቆመ ምንድነው የምንሰራው? ለምን አንሄድም? ቆይ መጀመሪያ መነጋገር አለብን። እናትሽ በጣም ምስኪን ናት። ወዲያው ነው ያመነችን። ለእህቴ ምራራችላት። አንቺ ቆይም በማን ወተሽ ነው? ቆይ እንደዚህ ከይስ ይሆንሹ? ባንተ ያማረብ መስሎ ነው። ዳኒ እንዴት እንደምታስጠላኝ ባየ። እኔ እንዴት እንደምታስጠላ ራስሽን አላየሽውም ማለት ነው? ሰው እንዴት ክፉ ቢሆን ነው ግን እናቱ የሚያጨረብረው? ዳኒ በማይመለከተ ዝም ብላ አትጓሺ። እኔ ምንም አያገባኝም። አሁንም እኮ እዚህ ያለሁት ላንቺ ብዬ ነው ቤዛ። ቆይ ቤት መግባት ለምን አስፈለገ? ለሊና አይደል መበቀል የምፈልጊው? አዎ ማጣት ምን እንደሆነና እንዴት ሰው ላይ ጨካኝ እንደሚያደርግ እንድታዩ ፈልጋለሁ። አሁንማ ከአደይ ጋር ሆኖ የሚያደርጋቸውን አሳጥቷቸዋል። ለሊ ደግሞ ባቡሬ ልታገባው እንደሆነ ሰምተሻል አይደል? አዎ ሰምቻለሁ። በጣም ጥሩ። ሰርግ፣ የደስታዋ ቀን። እንዴት? ለሊን መበቀል አልምፈልጊው? እሷ መጎጃት ደግሞ የምትወደውን ነገር በመቀማት ነው። ወንድሜ አሁን አይምሮ መስራት ጀምሯል። ባቡሬ ምን? ቆይ ባቡሬና ይላ ምን ያህል ልዩነት ቢኖራቸው ነው አሁን ደግሞ በድጋሚ በፍቅር ጠበለችው? እቺ ሞኝ። ባቡሬ እንደ ኢላ አይደለም፣ ለሊን ይወዳታል። በሷ ከሄድንበት የሚለቀን አይመስለኝ። እሱን እኛ በግዴታ እናደርጓለን። ምንም አያሳስብም። ዳኒ አሁን የለሊን የሰርግ ቀንና ቦታውን አጣራሽ እንዴ? ከዛስ? ከዛ በኋላማ የሆነ ነገር እናደርጋለን። ተዘጋጅ። ለመጨረሻ ጊዜ እንዳትነሳ አድርጌ ነው መሰባበራት። ከልጅነቴ ጀምሮ እየነጠቀችኝ የነበረውን እድሌን ትመልሳታለች። ሁሉ ጊዜ ከጎንሽ ነኝ እህቴ። አንቺ ብቻ ይሄንን አድርገበኝ። እኔ ደግሞ ቀኑንና ቦታውን ልነግርሽ ይችላል። በጣም ጥሩ። ይሄ የመጨረሻ ነው የሚሆነው። አደይና ለሊ ዴቭን ቤሪ እስክትሄድ ድረስ ከዚህ ቤት ውጣና ሌላ ቦታ መኖር ጀመረ። እሷ ስትወጣ ደግሞ ተመለሰ ወደዚህ ቤት መግባት ትችላለህ ብለው ሲነግሩት ለምን እምቢ ያለ ይመስላችኋል? ቤሪ እንግዲህ እነሱ ቤት መኖር ጀመራለች። እንደሚታወቀው አልማዝ ከምትቀየመኝ ብላ እታለምም ነገሩን ፈቅዳለች እና አደይ ደግሞ ሁሌ በጣም እየፈራችና እየሰጋች ትገኛለች። የፈራችበትን ምክንያት ደግሞ እሷ ያገኘችውን እድል የምትጠቀም ሴት ናት ብላ ስለምታስብ ነው። ከዚህ ቤት እንዲወጣ ሲነግሩትም እሱ ግን አሁንም ማለቴ ሊዲያ መታለች፣ እንዴት ነው እሷን ጥያት መውጣው ሲል ተመልክተናል። እና ይሄ ግን ትክክለኛ እንትን ነው ብዬ አላስብም። ምክንያቱም እሷ አንደኛ ሊዲያ ትልቅ ሴት መሆኗ፣ ሁለተኛ እሷ ትልቅ መሆኗ ብቻ ሳይሆን ቤት ውስጥ ምን ትሆናለች ብሎ እንደፈራ ግልጽ የሚሆን ነገር አይደለም። ምናልባት ማያውቁበት ቦታ ትኖር ብትባል ኖሮ እሷ ለብቻዋ አትኖርም ብሎ ወደዛ ቤት ሄድ ነበር። ግን በፊት የምትኖርበት ቤት ነውና ይህ ትንሽ ግራ የሚያጋባ ነገር ሆኖ አግኝተነዋል። በሌላ በኩል ደግሞ ቤዛ ዳኒና የራሷ ልጅ ፍቅር እታለምን ሸውደዋታል፣ ሰርተውላታል ማለት ነው። ምንድነው የሰሩላት? ካንሰር ታማሚ ነኝ ብላ ቤዛ በመናገሯ ምክንያት አሁን እንግዲህ ቤቷ ይዛቸው እየሄደች ነው ማለት ነው። ቤቱ በአጠቃላይ ሰላም ይሆናል ብዬ አላስብም እነሱ ቤት። ምክንያቱም አንደኛ አደይም የምትፈጥረው ረብሻ አለ፣ እሱ ብቻ ሳይሆን ዴቭም አለ። ዴቭን በመፈለግ ውስጥ ቤሪ ብዙ ነገር ሰራለች፣ ቤቱን ታተረማመሰዋለች፣ በአንድ እግሩ ታቆማለች ብዬ አስባለሁ። ያው ጸባያም የሚቻል አይደለም፣ ብዙ ሰው ታስቀይማለች። ገና በገባችበት ቀን ሮማን ላይ ጫማ ስትወረውሩባት ሁላ ተመልክተናልና ይሄ ደግሞ እንደዚህ አይነት ሰው ፊት ከተሰጠው ቀላል ስላልሆነ እሷ ቤቱን ትቀውጧለች ብዬ አስባለሁ። ከሰዎች ጋር የሚያላ ግንኙነት ጥሩ አይደለም። እዛ ላይ ደግሞ ሊዲያ አለች። ሊዲያ ተጨመራ ደግሞ እሷም ሙልቃቃ ቀበጥ ናት። እንደሚታወቀው
በፊትም እንደነበረችውና እሷም ሌላ ድራማ ትዕይንት ትፈጥራለች ብዬ አስባለሁ። ከሱ በተጨማሪ ደግሞ ቤሪና ፍቅር አይዋደዱም። እሱ የሚታወቅ ነገር ነው እና ቤሪና ፍቅርም ያንን ነገር ያስቀጥሉታል ብዬ አላስብም። በሁለቱ መካከልም እዛ ቤት ውስጥ ብጥብጥ ይኖራል። ፍቅርም ያው ዴቭን እንደምትወደው የሚታወቅ ነገር ነው እና እሱን ለማስጣል ስትል ረጅም ርቀት ትጓዛለች ብዬ አስባለሁ። ቤዛ ደግሞ ስትገባ ቤዛና ቤሪ የሚስማማሉ ብዬ አላስብም። ብቻ ቤቱ በሙሉ ብጥብጡ ይወጣል ብዬ አስባለሁ እና እናንተ እስኪ ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ከሁሉም ደግሞ የሚደበረውና የሚያናድደው ነገር የለሊንና የባቡሬን ሰርግ ለመበጥበጥ ዳኒና ቤዛ ተነስቷል ማለት ነው። ኢቭን ፍቅር ራሱ አግዛችኋለሁ እያለች ነው እና ይህ ደግሞ በጣም ደባሪ ፓርት ነው። ያው ቤዛ እያሰበች ያለች የሁለቱን ሰርግ እንደምትበጠብጥ ነው። ከልጅነት ጀምሮ የነጠቀችኝን ነገር አስመልሳታለሁ እያለች እያሰበች ነው እና ይህ ደግሞ ከሰማናቸውና ካየናቸው በዚህ ፓርት ላይ መጥፎ ነገሩ ይሄ ነው። እንግዲህ ለሊ አሁን ላይ ከስንት ጊዜ በኋላ ህይወቷ ተስተካከለ አሪፍ ሆነች እያለን በምንናገርበት ሰዓት ላይ ደግሞ እንግዲህ ሌላ ህይወቷን የሚበጠብጥ ነገር ተከስቷልና እስኪ ስለዚህም ሀሳባችሁን አስቀምጡልኝ። ያው ፍቅር ቦታውንና አካባቢውን የማጣራት ሰዓቱን የማጣራት ተልእኮ ተሰጥቷታል። ሁሉም ነገር ካጣሩ በኋላ ቀጥታ ወደ ስራ ይገባሉ ማለት ነው። እንግዲህ ሁሉም ሰርጉን እስኪደረግ ድረስ ቸኩሏል። ካርድም እየተሰጠ ነው ምናምን። ነገሩን እንዴት አድርገው የሚያበላሹት ይመስላችኋል? ሰርጉን ያው ግልጽ ነው ብዬ አስባለሁ። ባቡሬን ወይ ያግቱታል፣ ሌላ ሩቅ ቦታ ይወስዱትና ባቡሬን ሳምንትም 2 ሳምንትም ሊያቆዩት ይችላሉ ብዬ አስባለሁ። ምክንያቱም እሱ ሲቆይና ሲጠፋ ለሊ የምታስበው በቃ እኔን ስለማይፈልገኝ ጥሎኝ ሄደ ትቶኝ ሄደ የሚል ሀሳብ ከዚህ በፊት የሌላ ነገር ትዝ ይላችኋል እና የሀሳብ አእምሮ ውስጥ ይገባል እና በዛ ምክንያት ሁሉም ባቡሬን ከጠሉት በኋላ ተመልሶ እንዲመጣ ይለቁታል ብዬ አስባለሁ። ያው ማን እንዳገተው እሱም ላያቅ ይችላል በጊዜውና በዚህ መንገድ ሰርጉን የሚያበላሹት ይመስለኛል። እናንተ ምን ይመስላችኋል? የኩኩሻና የዳይመንዱም ነገር አሪፍ እየሆነ እየመጣ ነው እንደምንመለከተው ከጊዜ ወደ ጊዜ። አሁን ጭራሽ ቤቱ ድረስ ተከትለው ሄዳ ምግብ ካልሰራሽልኝ ብሎ ምግብ አሰርቷት እየበላ ነው የሚገኘው። ያው እሷም እኔም በላለው እያለች መላፋት ሲጀምሩ ነው በር የተንኳኳው። ማን ነው እዛ የሚኖረው ብላችሁ ታስባላችሁ? በዛው እሱንም አስተያየታችሁን አስቀምጡልኝ። አሁን ከጊዜ ወደ ጊዜ የተሻሻለ ነው፣ መሰዳደባቸውም እየቀነሰ ነው። የሚያሳድሩት መጥፎ ነገርም አሁን እየቀነሰ እየመጣ ነው እና ይህ አሪፍ ነገር ነው ብዬ አስባለሁ። ያው የአሹና የሮማን ነገር እንዳለ ነው የሚገኘው። ለማናገር እየሞከረ ነበር በተደጋጋሚ የኔና የአንቺስ ነገር እያለ በተደጋጋሚ ሲያወራ ምን ስለኔና ስለ አንተ እያለች ስትናገር ነበር። ያለፈው ፓርቲ ላይ እንደው ሊዱም አስቋርጣቸው ነበርና እነሱም እንግዲህ እስኪ ወደ መንገዱ እየገቡ ያለ ይመስላል። ለማንኛውም በዚህ መንገድ ላይ ካፕ አቅርቤላችኋለሁ። ቀጣይ የማንን እንዳቀርብ ትፈልጋላችሁ? ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እኔ እዚሁ ተሰናበትኳችሁ።